የምንሰማበት ሰዓት ነው። አሁን እሱ ይልክልኛል ቤተሰቦቹን ጄሪን ኬብሮንንና ናቲን ወደዚህ ጋብዛቸዋለሁ። እነሱ ደግሞ የተዘጋጁበትን ንግግር ያቀርባሉ። እስቲ በክብር ላኩልኝ ወደዚህ በጭብጨባ ወደዚህ እሱ እዛው ይሆናል ማለት ነው። እሱ እዛው ይሆናል ችግር በኋላ ጆይን ያደርጋቸዋል ችግር። Hi everyone, my name is Hebron. Thank you so much for being here to celebrate my father and his accomplishments. I want to start off by congratulating him on writing, editing, and publishing his very first book and becoming an author, I can't believe I get to say that my father is an author, so congratulations on that. And I hope that this is the first of many accomplishments such as this. Your hard work has been one of my biggest motivators as I entered my first year of college. Seeing those long, tireless nights of constant work has shown me how dedicated, powerful you are. Watching you come home from a long day at work and continue to work for countless hours on this book had me in awe of your resilience. This basically turned into a second job with the amount of hours that you spent on it, and you took it on with true excitement and no complaining. Thank you for being an excellent father, for not letting the stress of this job create rifts in our family bonds, as you have sacrificed many things for this project. What I have described has shown me what true passion and dedication is, and you have set an example for the both of your children of the qualities we should carry through our lives. Thank you to my mother, who truly held it down for our family during this time. You are the testament of what a fierce and loving mother is, and I hope to be half the woman that you are as I grow older. And lastly, thank you so much to the countless people who have supported my father throughout this whole process. From my father's closest friends to the members of this church, to the support of people in Ethiopia and different states, your tireless support has made this launch and celebration possible, so thank you so much. Again, congratulations on this big accomplishment, and may God continue to bless your future. Sure. Salam ለእናንተ ይሁን። እንግዲህ ልጄ በኃይል በድፍረት ስለጀመረች እኔም የእግዚአብሔር መንፈስ ይረዳኛል። እግዚአብሔር የተመሰገነ ይሁን። ሁላችሁም እንኳን ደህና መጣችሁ ወደዚህ ቤተክርስቲያን። የመጀመሪያውን የባለቤቴን መጽሐፍ አብረን እንድንመርቅ ከዛ በፊት ግን ጌታ ኢየሱስን የረዳንን በዚህ ሁሉ የህይወት ጉዞ ላመሰግነው ፈልጋለሁ። ክብር ለወደደን ከኃጢአታችንም በደሙ ያዳነን የዘላለም ህይወት እንድናገኝ የህይወት መንገድ የሆነንን የናዝሬቱን ኢየሱስን እንድናከብረው ሁላችንም እንድናከብረው ፈልጋለሁ። ለዚህ ሁሉ መታገስ በትዕግስት ጌታን ለማገልገል የእግዚአብሔርን የቃል እውቀት ለመረዳት የእግዚአብሔርን ጥልቅ የመጽሐፍ ቅዱስ እውቀት ለመረዳት የእግዚአብሔር መንፈስ ስለደገፈ ይሱ ጌታ መንፈስ ቅዱስን አከብረዋለሁ። በዚህ ስፍራ ደግሞ ነገሩ መንፈሳዊ ነው፣ እግዚአብሔራዊ ነው። የዛሬው ይሄ ሴሌብሬት የምናደርገው ያንተን አኮምፕሊሽመንት ከማድነቅ ወይም ከመባረክ ወይም ከመመረቅ እግዚአብሔር ያቅናልህ ይርዳ መንገድን ሁሉ ያቅናልህ ከማለት ባሻገር የነገር ሁሉ ባለቤት የጸጋው የመገለጡ የእውቀቱ የመዳናችን ምስጢር እኔ እናንተም የታድሶ አባል እንድንሆን የረዳን የእግዚአብሔር ከእግዚአብሔር ዓለም የተለቀቀው ያ እውነተኛው የሆነ ዲቫይን መለኮታዊ የሆነ የእግዚአብሔር ዳይሬክሽን ምርጫ ስለሆነ እግዚአብሔርን እጅግ አድርጌ ያከብረዋለሁ። ሰሞኑን በጣም ነው ልቤ የሞቀው። ላይክ አየር ላይ መሄድ ይመስለኛል። ለምን ብትሉኝ
የሚገርሙ ድሮ ልጆች ሆነን እኔ እሱን ሳቀው I was 18 እነዚህ እንዳሉ አሁን ወፈር ብለው አግብተን ወልደን ሁላችንም ትልልቅ ምን መስለው ሁሉም ሰው ወጣት ነበር ላይክ 17 18 I think ወደ መጨረሻ ነው የመጣሁት እነሱ ግማሾቹ ሳይነግሩም መጡ ቤት ውስጥ እና ሰርፕራይዝ ሆኛለሁ ደስ ብሎኛል የሚገርም ሳምንት ነው ሶ መጽሐፉን ከመመረቅ ባሻገር this week የእግዚአብሔር መገኘት እዚህ ቤተክርስቲያን ውስጥ እንደሚመጣ ከተላላቆች ከፓስተሮች ከትልልቆች ውጪ ደግሞ መገኘቱ ራሱ እግዚአብሔር ይሄን ነገር ሊመርቅ በኃይል ሊያስኬደው መንፈሱን ሊለቅ እንዳለ ይሰማኛል ምክንያቱም ሰው ያረጋን የመዳንን ህይወት ያሳየን እነይሱን እነ ፓስተር ጣምሻን ሁሉ እንድናገኝ ህይወት ይሆነን እግዚአብሔር ስለሆነ ማለት ነው እሱን ጸጋውን ከፍ ከፍ እናደርጋለን በዚህ ቦታ ከዛ ውጪ ሁላችሁንም እጅግ አድርጌ አመሰግናለሁ ታላላቆች አላችሁ ፓስተሮች አላችሁ ከሌላ ቤተክርስቲያን የመጣችሁ ፋሚሊዎቻችን አላችሁ ሁላችሁንም እግዚአብሔር አብዝቶ ይባርካችሁ አክብራችሁን ስለመጣችሁ ቀጥዬ ማለት እንፈልገው ስለ መጽሐፉ ትንሽ የገባኝ ነገር ምክንያቱም አርሚው ብሎ ሰጥቶኝ ነበር ከዛ ማረሙን ትቼ መጽሐፉን ማንበብ ቀጠልኩኝ እና መጣና አይ ቲንክ መጽሐፉን ዝም ብለሽ እያነበብሽ ነው እያረምሽ አይደለም አለኝ ሶ መጽሐፉ ሚነበብ ነው ለማለት ነው ሚነበብ ነው አንብቡት መጽሐፉ የእግዚአብሔር ኃይል አለበት ጋይዳንስ አለበት አገልጋዮች የእግዚአብሔርን መንግስት ሊያሰፉ ወይም ዓለምን ሁሉ ይጠቀልል ያለበትን የናዝሬቱን ኢየሱስን think አሁን ማንበብ ይኖርብኛል I just lost my thoughts so ከመጽሐፉ የተረዳሁት ሽፍት ላድርግ ወደ ሌላ ከመጽሐፉ የተረዳሁት አንዷ ፓርት አገልጋይ መሆን ያለበት ወይም ሚኒስትሪ በትንሹ 5 አድርጌ በዛ መልኩ ተረድቻለሁ አንደኛው እውነትን ይዞ ትሩዝ የሆነውን ኢየሱስ ክርስቶስን በእውነት መግለጽ ነው አንደኛው ትሩዝ ነው ቀጥሎ በጽናት መሄድ ነው ለኔ እንግዲህ በእኔ አማርኛ እንደገባኝ እኔ ካነበብኩት ፓራግራፍ ማለት ነው እውነትን ይዞ በጽናት ቤተክርስቲያንንና ጌታን በመውደድ በፍቅር በጽናት በፍቅር ወገኖችን በመውደድ በዚህ እንደሆነ ተረድቻለሁ ከዛ ፔጅ ሌላ ሁላችሁንም አመሰግናለሁ በተለይ የረዳችሁን ልባችሁን በጣም የከፈታችሁልን እዚህ ሀገር ከመጣን ጀምሮ ዛሬ 14 ዓመት አካባቢ ለባለቤቴም የአገልግሎት በር የከፈታችሁልን ፓስተር ጣምሻ አማሩ እጅግ እናመሰግናለን ወይም አመሰግናለሁ ለዚህ ፕሮግራም ደግሞ ስንዘጋጅ ከጎናችን የነበራችሁ ላውንጅ ቲም ፉድ ኦርጋናይዘርስ ዲኮር ያደረጋችሁልን ባላችሁ ሁሉ ሰፖርት ያደረጋችሁን ልባችሁን ስላሰፋችሁልን እናመሰግናችኋለን ቤተሰቦቻችን ጓደኞቻችን ከሌላ ስቴት የመጣችሁ ቴንክ ዩ ተባረኩ Hi everyone, my name is Nathan, and I've seen my dad work on this book for a long time, but what means the most to me isn't just that he wrote the book, it's the kind of person he is every day. He helps me a lot with school, whether it's explaining things when I don't get it, helping me study, or reminding me not to give up when something feels hard. He also always is there for me when in sports. He comes to my games even if it means getting out of work. He practices with me and pushes me to do my best, even when I feel tired or frustrated. He teaches me that effort matters more than winning.
Watching him write this book showed me the same lessons he teaches me every day. Working hard, staying focused, and believing in yourself. But what stood out most to me was that no matter how busy he was, is that he always made time for us, supported us, and always was responsible for us. And I'm really proud of everything he's accomplished, and even more proud to call him my dad. አንድ ነገር ልጨምር። እንግዲህ መድረኩን ለመድኩትና ያው መውረድ አቃተኝ ማለት ነው። አይ ስለ ኢየሱ ምንም ነገር አልተናገርኩምና ሳቀው ከ20 ዓመት በላይ ነው። አንድ በእግዚአብሔር ቤት አገልግሎት ላይ የሚገርመኝ ነገር የዛን ጊዜ ያየሁት የማስተማር ለእግዚአብሔር ራስን የማስገዛት እውነተኛ የሆነ የክርስትና ህይወት እና በደስታ የማገልገል ጸጋ ወይም ፍላጎት ከ20 ምናምን ዓመት በኋላም አሁንም እንደዛው ነው። እና ሌላው ባልነገር ጌታም ደስ የሚለው አይመስለኝም። ኦብዘርቨር ስለሆንኩኝ ቤት ውስጥ ያለው ይሄ መለኪያው ዋነኛውን ማቀው እኔ ስለሆንኩኝ ይሄ ቤት ውስጥ ያለው ሚኒስትሪ ከቸርች ሚኒስትሪ ባሻገር እንግዲህ እሱን እያየው ሌላው ስለሚያስፈራ እሱን እያየው ነው የምናገረው። ይሄ ቤት ውስጥ ያለው አገልግሎት፣ ትዕግስት፣ በደስታ ለኛ ያለውን ሁሉ ሼር ማድረግ፣ በዝግታ በትዕግስት መኖር፣ ልጆቹና እኔም መውደድ ማክበር፣ ይሄ ሁሉ ጌታ ኢየሱስን የምናይበት እውነተኛ ሞዴል ወይም ለሁላችንም ደግሞ የክርስቶስ ኢየሱስን ካራክተር ዝግ እያልን እየታገስን ሰዎችን እየወደድን ወንጌልን ደግሞ ጌታ ኢየሱስንም ሰዎችንም እየወደድን እንድንሄድ እውነተኛ ምሳሌያችን ነክ። ስለዚህ ጌታ ይባርክ። እኔ ሚስጥር አልደብቅም፣ የተገኘችው በማስተማር ሂደት ውስጥ እንደሆነ ነው። እንደሱ መስክሮልኛል። እግዚአብሔር ይመስገን። ኢሱ አንዳንድ ጊዜ ስለ መጽሐፉ ከባድ መሆኑን የማውቀው ምንድነው ስልክ ስንደውልለት ግሩፕ ቻት የሚሆን ምናምን ቶሎ አይመልስምና በቃ ምንድነው ምናምን ላለ ቆይቶ ግን ሲደውል ስልኩን የማያነሳው ያው አብትሽ ታውቂለ እላይ አርጌ እላይ እየታገልኩ መጽሐፍ ስልክ የት እንዳለ እንኳን አላውቅም ይላል ሁሉ ጊዜ። አሁን ግን ትንሽ ረፍት ስላለ ያነሳልናል ብለን እናስባለን። ጌታ ኢየሱስ የተባረከ ይሁን። አሁን የመጨረሻ በጣም ምን ጠብቀው መስማት ምን ፈልገው እንዴት ነበረ ምንድነው ምን ይሰማል በቃ የሚለውን ነገር ለመስማት እኔ ጓጉቻለሁ። ከጓጓችሁ በክብር ወደዚህ መድረክ ሸኙልን። ኢሳይያስ የመጽሐፉ ደራሲ እግዚአብሔር የተመሰገነ ይሁን። ሃሌሉያ። Thank you, Batam. Wow, Denver. I'm so proud of you, all of you guys. Batam. Wow. This is a very, Batam tillik turnout now, seriously. የአንድ ቤተ ክርስቲያን የአንድ ሃይማኖት ሰዎች ብቻ አይደለንም ያለነው። I see different denominations, different ሰዎች እና በጣም proud አድርጎኛል። እግዚአብሔር የተባረከ ይሁን። ንግግሬን እንዳልስት በጽሁፍ ነው ያመጣሁት። ሰባኪ ነኝ፣ ንግግር እንደምችል ታውቃላችሁ። ግን እንዳልስት በጽሁፍ ላድርገው፣ ሰዓታችሁንም እንዳልወስድባችሁ። በቅድሚያ ይህንን መጽሐፍ እንድጽፍ ኦፍ ኮርስ ባለቤቴም ልጆቼም እንዳሉት የረዳኝን እንዲሁም ከሁሉ በላይ የዘላለም ሕይወት ምንጭና ምክንያት የሆነውን ክርስቶስን እንዳውቅ አእምሮዬን ያበራውን እግዚአብሔርን ከልቤ አመሰግነዋለሁ። እናንተም አክብሩልኝ። በመቀጠልም በዚህ ለዓመታት በጉጉት ስጠብቀው ለነበረው ለዚህ ታሪካዊ የመጽሐፍ ምረቃ በዓል ለመካፈል ጥሪያችንን አክብራችሁ ከተለያየ ስፍራ የመጣችሁ ወዳጆቼን ሁሉ እግዚአብሔር ሁላችሁንም ያክብርልኝ። በጣም ነው የማመሰግነው። ምንም እንኳን የሁላችሁንም ስም እየዘረዘርኩ
ለመዘርዘር አስቸጋሪ ቢሆንብኝም በዚህ መርሃ ግብር የታደማችሁትን የእያንዳንዳችሁን ስም እንዳልኩት ደግሜ ጠቅሼ ማመስገን ግን የጥቂቶቹን እንድጠቅስ ግን ፍቀዱልኝ። በቅድሚያ የአዲስ ኪዳን ቤተክርስቲያን ዋና መጋቢ ፓስተር ዶክተር ጣመ ደስታና ባለቤቱን አማሩን አመሰግናለሁ። ፓስተሬም ነው ፎርማል ጽሑፍ ስለሆነ ነው እንጂ። የቤተክርስቲያን ሽማግሌዎችና አባላት፣ በከተማችን ያሉ የአብያተ ክርስቲያናት መጋቢዎች ከልቤ ሁላችሁንም በጣም አመሰግናችኋለሁ። I called almost ለሁላችሁም ደውያለሁ፣ ለሁላችሁም ቴክስት አድርጌያለሁ። The way you answered to me is just በጣም profound ነው። ስላከበራችሁኝ እግዚአብሔር ያክብራችሁ። በጣም ከልቤ አመሰግናለሁ ሁላችሁም። እንዲሁም ደግሞ ከሌላ ስቴት የመጡ መጋቢዎች አሉ። ብዙዎቹ እዚህ ቆመው ወጥተው ተናግረዋል። ኦፍ ኮርስ ሁሉም ጓደኞቼ ናቸው። ፓስተር መስፍኔን በዳኒ በኩል ነውና ያገኘሁት። የራሱን ቲኬቱና ወጪ ሸፍኖ ብዙ ጊዜ ዘማሪ ሲጋበዝ ታውቃላችሁ እንዴት እንደሆነ። መስፍኔ እንደሱ አይደለም። አክብሮኝ ጥሪያችንን አክብሮ የራሱን ወጪ ሸፍኖ ነው የመጣውና በሁሉም ስም መስፍኔን አመስግኑልኝ። ከሌላ ስቴት የመጣችሁት የልጅነት ጓደኞቼ እዚህ ውስጥ ያላችሁ ቅድም ተነሱ ስላላችሁ እንደገና ተነሱ አልላችሁም። አክብራችሁኝ ስለመጣችሁ በጣም ከልቤ አመሰግናለሁ። እግዚአብሔር ይባርካችሁ። የኢትዮጵያ ሳገለግልባት የነበረችው የኮኖኒያ ቤተክርስቲያን ተወካይ የሆነውን ኦፍ ኮርስ መጋቢ ሳሙኤልንም እግዚአብሔር ይባርከው። ብዙ እንዳላስጨበጭባችሁ በኋላ እንዲሁ ያስጨበጭባችኋለሁ። ግድ የለም ቅር አይላቸውም። በመቀጠል ደግሞ ቤተሰቤን ወክላ የስጋ እህቴም አሴው እዚሁ አለች። በእህቴም ፊቴ ስለሚደረግ እኔም ከሰው የተገኘው ነኝና እህትና ወንድሞቼን ወክላ ስለተገኘች እሷንም ቴንኪው ላለሁ። ዛሬ አገልጋይ ሆኜ ስለ አገልግሎት ለመጻፍ የበቃው የኔ የአገልግሎት መነሻዬ በልጅነት እድሜ ሐረር ወይንም አማሬሳ 10 ዓመት አካባቢ ቢሆን ነው በሚገኘው በአቡነ ገብረ መንፈስ ቅዱስ ቤተክርስቲያን የድቁና አገልግሎት በመጀመር ነው። የ10 ዓመት ልጅ ሆኜ ትንሽ ከፍ ስል ከባልንጀሮቼ ጋር በመሆን የሰንበት ትምህርት ቤት አቋቋምን። ድንገትም ራሴን ገስዋት ይላሉ ልጆቼ የሰንበት ትምህርት ቤቱ መሪና ሊቀመንበሮኛ ያገኘሁት። ብዙም ሳይቆይ በ80ዎቹ ብዙዎቻችሁ ተሐድሶ ጴንጤ ኦርቶ ጴንጤ እያላችሁ የምትጥሩት እሳት ሐረር አካባቢ መጣና እኔንና ብዙ ጓደኞቼን አገኘ። እኔም ያ እሳት ከወንጌል ጋር የበልጥ እንድተዋወቅ አደረገኝ። ከዛን ጊዜ ጀምሮ ላለፉት ዳሽ ዓመታት በ80ዎቹ ብያችኋለሁ በልጅነቴ አምላክ በቸርነቱ ተይዤ ይኸው ዛሬም በቤቱ አለሁ። እሱ ነው የማገለግልበትን ጸጋ የምጽፍበትን ሐሳብና ጉልበት እንዲሁም የሚያግዘኙን ሰዎች የሰጠኝ ነውና በቅድሚያ እሱን እንደገና ደግሜ አመሰግነዋለሁ። ሁሉ ከርሱ ሁሉ ለርሱ ክብር ይሁን፣ አሜን። ይህ መጽሐፌ ለእናንተ እንዲደርስ ከምንም በላይ የእግዚአብሔር እርዳታ እንዳልተለየኝ የምገልጠው በታላቅ አክብሮት ነው። ከዚያ በተረፈ የባለቤቴ የልጆቼ ድጋፍና ፍቅር መሰረት ሆኖኛል። ጄሪ፣ ታቲና ናቲዬ፣ ይህ መጽሐፍ የኔ ብቻ አይደለም የእናንተም ጭምር ነውና እንኳን ደስ አላችሁ። የልጅነቴ ባለቤት፣ የልጆቼ እናት፣ የአገልግሎቴ አጋር ጄሪ፣ በዚህ የመጽሐፍ ሥራ ዘወትር ያለ ሐሳብ እንዳገለግል የቤታችንን ሥራ ስላቀለልሽልኝ ከልቤ አመሰግናለሁ። ቤታችን ውስጥ የምትፈጥሪው ሰላምና ደስታ ብዙዎቹ የሚያውቁት በውጪ ተለቅቄ የመስራትና የማገልገል አቅም ሆኖኛልና እንደገና ከልቤ አመሰግንሻለሁ። እጅግም ወድሻለሁ።
My dear Tati and Nathan, as you know, this work was written using the time taken from our moments together and from my sleep. This dream would never have become a reality if it weren't for your and Mommy's patient and constant encouragement. I remember so well how you used to ask me, Daddy, when are you going to finish this book? That curiosity was more than just a question. It was the fuel that pushed me to the finish line. Please know that your love for the Lord, along with the obedience and the respect you show both for your mom and for me at home, has been the true launching pad for my public ministry. You didn't put me down. I'm so bold outside because of what you guys do in the house and the love I see for God and for you, Mom, respect, and for me. Thank you. God bless you both, and I love you more than the words can say. I love you. እንደ እውነቱ ለዛሬ ማንነቴ መሰረት የጣሉት ወደ ፈጣሪ የተሰበሰበው አባቴና በሕይወት ያለችው እናቴ ናቸው። በመሆኑም ስለነሱ አምላኬን እጅግ አመሰግናለሁ። ከቤተሰብ ትንሹ ልጅ ወይንም የመጨረሻ ልጅ በመሆኔ በፍቅርና በእንክብካቤ ያሳደጉኝ ብቸኛው ወንድሜና ታላላቅ እህቶቼ ናቸው። እነርሱ ስላጠገቡኝ ፍቅርና እንክብካቤ በዚህ በተገኘችው በእህቴ በአስዮ በኩል ምስጋና ይድረሳቸው። በነገራችን ላይ ብዙዎች እንዳሉት ይህን መጽሐፍ እስቲ መጽሐፍ ልጻፍ ብዬ አልጻፍኩትም። በዚህም ሞቲቭ አልጀመርኩትም። መጽሐፍ የመሆን ራእይ የተጸነሰው በቤተ ክርስቲያናችን በአዲስ ኪዳን ባለፉት 12 ዓመታት 9 AM የአዋቂ ሰንበት ትምህርት ቤት ለመምጣት የሚመጡ አማኞችን ለማስተማር ከማደርገው ዝግጅት ነው። በመሆኑም በተለያዩ ክላሶች ስትማሩና ስታስተምሩ የነበራችሁ የአዲስ ኪዳን ቤተ ክርስቲያን አባላት ለዚህ መጽሐፍ እውን መሆን ምክንያት የሆናችሁት እናንተ ናችሁና ከልብ ያመሰግናችኋለሁ። እስቲ ሰንደይ ስኩል የተማራችሁ ሰዎች እጃችሁን ከፍ አድርጉ። Thank you. This book is because of you guys. የቤተ ክርስቲያን አባላትን እንዳስተምር መድረኩን በነጻነት እንድጠቀም የሰጠኝ of course ወንድሜ ሚኪ ነው በመጀመሪያ በአገልግሎት የጋበዘኝ። ቢሆንም ግን የቤተ ክርስቲያን አባላትን እንዳስተምር መድረኩን በነጻነት እንድጠቀም የሰጠኝ በውስጤ የተቀመጠውንም ጸጋ በተቀመጠው ጸጋ ከፍተኛ እምነት ዘወትር እንዳለው እየነገረ የሚያበረታታኝ ፓስተር ዶክተር ጣዕመ ደስታ እንዲሁም በአካል ባይመችሽ የታለች አማሩ ወንድሜ ሆይ የማን ስልክ ነች እቺ? ያማሩ ነች። ወንድሜ ሆይ ነው የምትለው። ወንድሜ ሆይ እያልሽ የምታበረታችኝ አማሩ ባለቤቱን ከልቤ አመሰግናችኋለሁ። ወንድሜ አላዛር መጽሐፉን ለምን እንደጻፍኩት ዓላማውን ገልጾላችኋልና ያንን በመድገም ጊዜያችሁን መውሰድ አልፈልግም። ይልቅስ ከመጽሐፉ መጸነስ እስከ ምረቃው እንዳደረጋችሁት ወደፊትም መጽሐፉን በማሰራጨት አብራችሁኝ እንድትቆሙ በዚህ መጽሐፍ ላይ ያለኝን ህልም በአጭሩ ባካፍላችሁ መልካም ነው። ይህ መጽሐፍ በአገልግሎትና በአገልጋይነት ላይ ፓስተሮችን ለማገዝ እንደማተኮሩ በብዙ አገልጋዮች እጅ ገብቶ ሲነበብና ለለውጥ ምክንያት ሲሆን ማየት ምኞቴ ነው። የአገልጋዮች ማሰልጠኛ ሆኖ በፓስተሮች እጅ ሲገባ ባየው ደስ ይለኛል። የሁል ጊዜም ህልሜ ቅድም አንድ ወንድሜ እንዳለው ድንገት የሆነ ገጠር መንደር ኢትዮጵያ ሲሄድ አንድ የማላቀው ፈጽመን ተገናኝተን የማናውቅ ፓስተር የማስተማሪያ መጽሐፍ አድርጎ ሲጠቀምበት ባይ ተሳካልኝ ይላለሁ። ህልሜም ይሄ ነው። ስለዚህ በዚህ የተገኛችሁ የከተማችን መጋቢዎች
በኦንላይንም የምታደምጡኝ ይህ የምታደምጡኝ ሁሉ መጽሐፉን እንድታነቡትና አገልግሎታችሁን የሚደግፍ ሆኖ ካገኛችሁት የኢትዮጵያዋ ኮኖኒያ ቤተክርስቲያን፣ የራሴ የአዲስ ኪዳን ቤተክርስቲያን፣ የሳኖዜ አክሌሺያ ቤተክርስቲያን እንዳደረጉት ለአገልግሎት ማሰልጠኛ እንዲሆን ኮንሲደር እንድታደርጉት በትህትና ጠይቃችኋለሁ። ሌሎች መጋቢዎችም እጅ እንዲደርሳቸው ኦፖርቹኒቲዎችን እንድትጠቅሙኝ በአክብሮት እጠይቃለሁ። በበኩሌ በተለያዩ ቦታዎች ኢትዮጵያን ጀምሮ እየተዘዋወርኩኝ ስልጠና መስጠትና አቅም ለሌላቸው አብያተ ክርስቲያናት በነፃ ለማሰራጨት እፈልጋለሁ። በመሆኑም ይሄን በደንብ ሁሉም ሰው እንዲሰማልኝ እፈልጋለሁ፣ የቤተሰባችንም አቋም ስለሆነ። በመሆኑም ዛሬ ሆነ ሌላ ጊዜ መጽሐፉን በመሸጥ የሚገኝ ገቢ በሙሉ የሚውለው ለዚሁ ራእይ ብቻ ነው። ከዚህ አንፃር ግልጽ ነው። I'm not getting anything ይሄን ቤተሰብ ለመደገፍ አድርገነው ማናቅም። ከዚህም በኋላም በዚህ መጽሐፍ የሚሸጠው አይውልም፣ ላልኩት ዓላማ ብቻ ነው። ከዚህ አንፃር ቅዱሳን ሁላችሁ በዚህ የተገኛችሁ መጽሐፉን ለራሳችሁ ከመግዛት በተጨማሪ በተለይ በኢትዮጵያ ውስጥ አቅማቸው ለማይፈቅድላቸው አገልጋዮች ስፖንሰር በመሆን አብራችሁኝ ይህንን ጉዞ እንድትጓዙ ለሁላችሁም ጥሪ አቀርባለሁ። To my English speaking brothers and sisters, is there anyone speaking English? የልጆች ጓደኞች አላችሁ፣ የጋበዝኳቸውም ሰዎች ነበሩ። በእንግሊዘኛ ትንሽ ልናገር። To my English speaking brothers and sisters, our church youth and the friends of my children, first, I want to say thank you for coming today. Your presence and support means so much to me and my family. Many of you reached out to ask if I have a plan to translate this book into English. ብዙ የቤተ ክርስቲያናችን ልጆች ፖስተሩን ካዩ በኋላ የመጀመሪያቸው ጥያቄ are you going to translate to this English? No. I am joyful to share that God is willing, I will move forward with an English translation. I truly value the talent and the heart within our community, and I will gratefully accept any offer to help or collaborate with me to translate this book into English. So if there is any Abesha brother and sister who can speak English at the same time speak Amharic, please come and help me. With your help, we can of course, with the help of Altarao, we can break this vision into reality. በድጋሚ ከቅርብም ከሩቅም የመምጣችሁትን አመሰግናለሁ። ነገር ግን ይሄ ፕሮግራም በዚህ መልኩ እንዲከናወን በጣም ብዙ የደከሙ ሰዎች አሉ። ሶሪ አንድ በጣም ወሳኝ ገጽ ዘለልኩኝ። ይሄ ወሳኝ ነው። ሶሪ ይቅርታ አድርጉልኝ። የመጽሐፍ ሥራ የብዙ ሰዎችን እርዳታ ይጠይቃል። የጻፋችሁ ሰዎች ታውቁታላችሁ። እንደ እውነቱ እኔም ይህንን ሥራ ሰርቼ የፈጸምኩት ጌታ በአያሌ ሰዎች በኩል ስለባረከኝ ነው። ከነዚህ ሰዎች መካከል የተወሰኑትን ባመሰግን ግድ ይላል። ወንድም ግርማቸው ሀብቴ የመጀመሪያውን አርቶትና የሽፋን ዲዛይኑን የምታዩትን በመስራት፣ ወንድሜ ፓስተር መራዊ ንጉሴ ደግሞ የመጨረሻ አርቶቱንና የገጽ ቅንብሩን በማሳመር፣ ፓስተር ዶክተር ጣመ ደስታ፣ ፓስተር ዶክተር አሳየኝ በርሀ፣ ፓስተር እንደሻው ከልክሌ፣ ፓስተር ኤርሚያስ ይርጉ፣ ነቢይ ዘነበ ግርማ፣ ፓስተር ንጉሴ አበራ፣ ፓስተር ማስረሻ መኮንን፣ ሬቨረንድ ዶክተር ቴዎድሮስ በዛብህ፣ ፓስተር መስፍን ማሞ፣ ፓስተር ዳንኤል ነጋሽ መጽሐፉን ቀድመው አንብበው ምክርና አስተያየታቸውን ሰጥተውኛል። ከ17 ጊዜ በላይ ከ9 PM እስከ 12 AM በዙም በመገናኘት ከ17 ጊዜ በላይ ወንድሜ አክሊሉ ቦምቦሬ፣ ማህደር መሐመድ፣ መዓዛ ገነት እጅጉ፣ ዶክተር ውለታው ብዙ ሀብተ ጊዮርጊስ ሆያቱንና የሐሳብ ፍሰቱን በማረም አግዘውኛል። ኢሳያስ አባዲ፣ እስራኤል ወርቁ፣
ፋናያስ ማረ፣ ፓስተር ዳግማዊ ዮሐንስ፣ ቃል ኪዳን ዘነበ በቃላት ርማት ረድተውኛል። የዛሬው ፕሮግራም ደግሞ በእንዲህ መልኩ እንዲያምር በጸሎት በሐሳብ በገንዘብ በጉልበት በጊዜ ያገዙኝ ብዙዎች ናቸው። ስንቶቻችሁም በእውነት ጠርቼ እንደማመሰግን ስንት ሰው ነው ዋካን አይል ሄልፕ ያለኝ ዋካን ሄልፕ ያለኝ እንደ ቤተሰብ በግል ሁላችሁንም ለማመስገን ባልችልም ነገር ግን 4-5 ሰዎችን ብቻ እንድጠራ ፍቀዱልኝ። እሱንም ባልጠራ ደስ ይለኛል የሆነ ሰውን እንዳላስቀይም። ከጣመ ጋር በጣም ተጨንቀን ሁሉ ይሄንን አውርተናል ከፓስተር ጋር። please allow me only to call few peoples በጣም ብዙ ናቸው የሰሩት። ሜርሲን፣ ሳሌምን፣ በርኒን፣ ዳኒን፣ ውሌን፣ ክርስቲያንን በጣም አመሰግናለሁ። ያንዳንዶቹ ሌሊቱን ሙሉ አዳር የሚፈጅ ስራ አብረን ስለሰራን ነው እንጂ በጣም ብዙ ሰው ነው በዚህ ውስጥ የደከመው። ፕሊዝ አዲስ ኪዳኖች እንዲሁም የደንበር ቅዱሳን እናንተ ያሳያችሁኝ ቀና ትብብር ከአእምሮዬ በላይ ነው። እናንተም በማገልገሌ ኮርቻለሁ። አምላኬ እንደ ባለ ጠግነቱ መጠን ሁላችሁን ይባርካችሁ። Thank you። ክብር ለኢየሱስ ይሁን። ያንሳል ጭብጨባ ለእግዚአብሔር ክብር ከሆነ እናጨብጭበንም። ጌታ ይባረክ። ጨርሰናል። የሚቀረን ነገር አንድ ነገር ብቻ ነው። አሁን ወደዚህ መጽሐፉ እንዲመጣ ጋብዛለሁ። መጽሐፉ ወደዚህ እንዲመጣ መጽሐፉን ያዘጋጃችሁ ጄሪና እዩ ወደዚህ እንድትመጡ እንጋብዛለን። መጽሐፉ እየመጣ ነው። የመጽሐፉ ምርቃት እናካሄዳለን። በእንደዚህ አይነት አመጣጥ ሲመጡ እንደው በጭብጨባ ተቀበሏቸው። መጽሐፉ በዚህ ያለ። ስለዚህ ከዚህ በኋላ የምረቃ ፕሮግራሙን ነው የምናደርገው። ይህንን ሂደቱን የሚያስኬድልን የቤተ ክርስቲያናችን የምንወደው ፓስተር ጣመ ደስታ ወደዚህ ይመጣል። እግዚአብሔር የተባረከ ይሁን። ከእሱ ጋር እንቀጥላለን። እግዚአብሔር የተባረከ ይሁን። አሜን። በጣም ደስ የሚል ምሽት ነው ያሳለፍነው። እግዚአብሔር ይባርክ። እንደዚህ ሆነን ብንውል ብናድርም ደስ ይላል። ጄሪ በጣም ኃይለኛ ተናጋሪያለች እንዴ! እኔ እኮ ሌላ ሰባኪ ያገኘው እኮ በቃ ጌታ ሰንተር አርጋ ኢየሱስ ማዕከል አርጋ። ጄሪ እየተባረክልን። በእውነት በጣም ደስ የሚል ንግግር ነው ያደረግሽው። ጌታ እግዚአብሔር አብዝቶ ይባርክሽ። ታንክ ዩ ሶ ማች። እና እኔና አይሱ ደግሞ አንድ የሚያደርገን ነገር እኔም ወደ 9 ዓመት ይሆናል ዲያቆን ነበርኩኝ። በጣም ለነገራችሁ አልችልም። ኃይለኛ ዲያቆን ነበርኩ። ግዕዝ እስከ ዛሬ ማነበዋለሁ። እና ምንድነው የለወጣችሁ ወደዚህ ወደ ወንጌሉ ወደ መጽሐፍ የመጣችሁ ምትሉ ሰዎች ትኖራላችሁ። እና ዮሐንስ ወንጌል 17 አንዲት ቃል አነብላችሁ። ቁጥር 3 በቤታችሁ ሄዳችሁ ቼክ አድርጉት። እና ምንድነው የሚለው ጌታ ኢየሱስ እውነተኛ አምላክ ብቻ የሆንክ እውነተኛ አምላክ ብቻ የሚል በጣም ደስ ይላል። ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት። ይሄ እንኳን ዲያቆን ሰምቶት ሰይጣንም ቢሰማው ይድናል። አያችሁ፣ የሚገርም ንግግር ነው ጌታ የተናገረው። አባባሌ በጣም የጠፋ የምትሉት ሰው እንኳን በጣም የለየለት የሚባለው ሰው እንኳን ይድናል። ጌታ እግዚአብሔር ይህንን ነው የሚለን። በቃ ሁላችንም የለወጠና እኔንም ኢሱንም ዛሬ አገልጋዮች ካህናት እንድንሆን ያደረገን እግዚአብሔር በዚህ ቃል ነውና በግዕዝም ቢሆን ብላነብላችሁ ወዛቲ ይእቲ ሕይወት ዘለዓለም ከመ ያእምሩ ክያከ ለአሃዱ ዘበአማን አምላክ ባሕቲትከ ወዘፈነውኮ ኢየሱስ ክርስቶስ። ይሄን የለወጠኝ እኔን። አያችሁ፣ አንተን ብቻ
ብቻ እኔንም ደግሞ እንደላክ ይችን ያውቁ ዘንድ ይቺ ማለት የዘላለም ሕይወት ናት ይላል። አሜን ነው። ይሄ ነው በቃ ኢተርናል ላይፍ ማለት ይሄ ነው ይላልና እንዲያው ምናልባት ወንጌል ሰምታችሁ የማታውቁ ሰዎች ካላችሁ ሕይወት ማለት ይሄ ነው። ይህንን ሕይወት ለማሰራጨት ይህንን ሕይወት ደግሞ ሰዎች እንዲያውቁ በተለያየ ፎርም ደግሞ ይዘረጋል። አንዱ ዛሬ የምናየው የምንመርቀው ይሄ መጽሐፍ ነው ማለት ነው። ክብር ለጌታ ይሁን። እኔ ውሃ ሀብት ልማት ሰራ ነበር እና ፊልድ ይሄድ ነበረ። ወደዚህ ወደ አባይ ሸለቆ እንሄድ ነበር። አባይ ሸለቆ እዛ ውሃ የሚለካበት አለ ምናምን እና ገጠር አካባቢ ልጆቹ ወጥተው ብዙ እረኞች ወጥተው ያስቆሙናል። መኪና እንደዚህ ያስቆማሉ። እኔ ደግሞ ምንድን ነው ስላቸው ጋዜጣ ካላችሁ ነው የሚሉት አሉ። ምን ለማድረግ? ለማንበብ። በቃ ምንም የሚነበብ ነገር ስለሌለ እኔ ገጥሟችሁ ይሆን? ሌሎቻችሁ አላችሁ እዚህ ያያችሁ ሰዎች የሚነበብ እና ዶክተር አለሙ መጽሐፍም ጽፈው እኔ እዚህ ያላችሁ እኮ ለጸገባችሁ አይደለም ገጠር ያሉት ሰዎች ነው ይል ነበርና እሱዬ እንግዲህ ይሄንን ለመላው ኢትዮጵያ ነው ዴዲኬት ማድረገው ዛሬ። አሜን ነው። ልጆች እነዛ ልጆች ይታዩኛል። ጋዜጣ ነው የፈለጉት። ዛሬ ይሄንን እንዲያገኙ ጸልያለሁ እኔ። አሜን ትላላችሁ። ክብር ለኢየሱስ ይሁን። በጣም ነው እና የሆነውን ሪፖርተር የሚባሉ ታውቃላችሁ አዲስ አድማስ ምናምን በቃ እና ሌላ ስቶሪ አይደለም ለማንበብ በቃ እነሱ ልጅ ያስቆሙን ነበር መኪና እና የተባረኩ አባቶች ፓስተሮች ሁላችሁንም ፓስተሮች ወደዚህ ጠራና በቃ የመጣንበት ዓላማ በህንን ጸልየን ለማሰራጨት ነው። ግን እንዴት ነው የሚያደርገው? እሱ እንዴት ነው የሚያደርገው? ዛሬ የተጠራንበት አንድም የዚህ ራእይ ተካፋይ እንድንሆን ነው። 10 መጽሐፍ ስፖንሰር አደርጋለሁ። 20 መጽሐፍ ስፖንሰር አደርጋለሁ። እኔ 100 መጽሐፍ ገጠር ላለው ሰው ስፖንሰር አደርጋለሁ ካላችሁ ዛሬ በእውነት ነው የምላችሁ ታሪክ ሰርተን እንለፍ። አንድ ሰው አንድ መጽሐፍ በእኔ ምክንያት እንዲያገኝ እሱ ስንቱን አሳተመ። እንግዲህ ስንት ማድረግ ይችላል? ምን ማድረግ ይችላል? እሱ አይደለም ነው አይደለም? ምን ነው ዝም አላችሁ? እናንተ እኮ ደጋጎች መሆናችሁን አውቃለሁ። እኔ ግን እስከ ቻላችሁ ድረስ 1000 ብርም ብትሰጡ ከዛ በላይም ብትሰጡ በቃ ለዛ እያሰባችሁ ደግሞ ፕሮሚስ አድርጎልናል። እኛ ምንም የራሳችን በቂ ነገር ያለን ሰዎች ነን። ግን እናዳርሰው። 1000 ብር ካለን በ1000 ብር ነው የምናትመው። 100,000 ብር ካገኘን በ100,000 ብር ነው የምናሳትመው ነው የሚለው እያለን ያለው ይሄን ጥሪ ስትወጡ አንድ መጽሐፍ ሳይሆን ከዛ በላይ ለሚሆን ነገር ብናረግ ክብር ለጌታ ይሁን። ከሐረር ወንጌል ሲሰበክ ደስ አይላችሁ? ከሐረር ከድሬዳዋ መዝሙር ሲመጣ ከአፋር ከሰመራ ከጅጅጋ በስማ እግዚአብሔር አድሎናል። እኔም በደንብ ነው የምገዛው። ክብር ለጌታ ይሁን። ይሄማ በጣም ድንቅ ነገር ነው። ስለዚህ ከኔ ጋር አሁናችሁ ብዙዎቻችሁ ይሄን እናደርጋለን። ውጪ ባለው የአሰራር እዛ ይሄን ለ5 ለ10 ለ100 አንዳንድ ባለጠጎች አላችሁ። የእናንተ ባለጠግነት የሚለካው በእግዚአብሔር መንግስት ባላችሁ ተሳትፎ ነው። ባከማችሁት ብር አይደለም። በዛ አትለኩም። ዛሬ ይሄን አደረጋችሁ ኢትዮጵያውያን በእናንተ አማካኝ ሲደሰቱ የእናንተ ብልጥግና እግዚአብሔርም አከበረ ማለት ነውና ወገኖች አንሳሳ። እንደዚህ አይነት ነገር ሲመጣ መሳሳት የለብንም። እናድርግ። ወንድማችንም ኢንካሬጅ እናድርገው። ሌሎቻችሁም ደግሞ ጸሐፊዎች ኢንካሬጅ ሆነን በዝማሬም በእግዚአብሔር ቃልም ደግሞ ዓለምን መድረስ ያስችለናልና ተስማማን። ክብር ለጌታ ይሁን። ሃሌሉያ የስ ታሴት ፓስተር ሰይፉ ሁላችሁም ፓስተሮች እዚህ ያላችሁ ፓስተሮች በዚህም ያላችሁ መብራቴና በቃ እዚህ ጋር እጃችንን ጭነን ሃሌሉያ ፓስተር ሰይፉ ለቤተሰቡም ለመጽሐፉም እንጸልያለን። ክብር ለኢየሱስ ይሁን። እንዴት ደግሞ የሚያምር መጽሐፍ ነው። እኔ በእውነት ያው ኢንጂነር አይደለም ዝም ብሎ ኳሊቲ እቃ ነው በቃ እሱ የሚወደው ኳሊቲ ማቴሪያል ነው። አንዳንድ ያዞና እንጸልያለን። ክብር ለኢየሱስ ይሁን ነው። ሁላችሁም ሃሌሉያ አገልጋዮች ተባረኩ። እስቲ አንዳንድ ያዙና ማይክ ካለ ደግሞ
ለፓስተር ሰይፉ ሰጡልኛላችሁ ማይክ። ሃሌሉያ። እሱ ወደዚህ ነው መሄድ የሚችለው መሰለኝ። ታስሯል እግሩ። እሺ ጌታ ያባርካችሁ ፓስተሮች፣ ወደዚህ ወደፊት ሆነላችሁ። I am sure you will write someday in the future like your daddy, spiritual books that could reach the whole world. Amen. Hallelujah. Everyone ተባረኩ። እግዚአብሔር የተባረከ ይሁን። ፓስተር ሰይፉ እንትን ስፒከር ሀፍትሽ ስፒከር አለ ለጋሽ ሰይፉ። ሌሎቻችን ቆመና በቃ ይሄ ነው መጨረሻው። ሁላችን ቆመን ለፓስተር ሰይፉ። ፓስተር ሰይፉ አባታችን የተባረከ ሃሌሉያ። ስለ ጋሽ ሰይፉ ሲያጨብጭቡልኝ አንድ ጊዜ። ጀግና የእግዚአብሔር ሰው አባታችን እድሜ ልኩ አጋንንትን ሲያባርር ለብዙዎች መጽናናት ለብዙዎች ፈውስ ሲሆን የቆየ ዛሬ በመካከላችን በከተማችን ያለ አባት ሃሌሉያ ሃሌሉያ። በዛም እያገለገለም ደግሞ ብዙ መጽሐፍ አለው። ፓስተር ሰይፉም በቃ ይጽፋል፣ አሁንም ይጽፋል። ያውቁታል። ጳውሎስ ባይጽፍ እኛ መጽሐፍ ቅዱስ አናገኝም ነበርኩ አይደለም እንዴ? ጳውሎስ በዛ ሁሉ ምንም ባልነበረበት ያ ሁሉ መጽሐፍ ጽፎ ዛሬ ኮምፒውተሩም ሁሉ ባለበት ደግሞ ሁላችን መጽሐፍ ይጠበቅብናል መሰለኝ። ስለምን ላልጻፍነውም ጸልዩልን በዛ ወቀት ወደኛም እንዲጋባ ይሄ አኖይንቲንግ ፓስተር ሰይፉ ትመራናለህ። ለመጽሐፉም ለቤተሰቡም ጸሎት እናደርጋለን። ሌሎቻችን በረከታችን እናሳርፋለን። ክብር ለኢየሱስ ይሁን። ሃሌሉያ። ትከቻላችሁም እነ ኢየሱ ሃሌሉያ ሃሌሉያ። መጽሐፉን ሳላነበው ስለ መጽሐፉ በተባለው ስለ ዳሰሳው ሰምቼ በጣም ተደንቄያለሁ፣ ጠግቤያለሁ። አቆማለሁ ማለት አይደለም። አንዱ ራስጌ አስቀምጬ እስከምጨርስ ድረስ አንባቢ ነኝ። አማርኛው ቃል አስቸገረኝ። በቃል አንዳንዶች በምን አይነት አማርኛ እንደሚጠቀሙ አላውቅም። ግን ተቀነጨ በዚህ ላይ የሚወጣውን አንብቤያለሁ። አንዳንዴ የሐረር የነበረው አርመውታል በደንብ። የአዲስ አበባ ልጆች አቦ ምናምን የለበትም። በደንብ አነባለሁ። እንደገና ደግሞ ትምህርት ቀስሜያለሁ። መጽሐፍ የሚመለከው እንደዚህ መሆኑን አላውቅም ነበር። ዛሬ እኔን አስተምረኛል። እግዚአብሔር ይባርክ። እንደገናም ደግሞ መሐንዲስ መጽሐፉ መሰረት የሚያስይዝ መጽሐፍ እንደሆነ ተረድቻለሁ። ሐኪሞችም ዝም አትበሉ። ሐዋርያው ጳውሎስ እንኳን ስለ ሰውነት ክፍል እየጠቀሰ ስለ አንድ ቤተ ክርስቲያን አንድነት ያስተምረዋል። ሌሎቻችሁ ሙያችሁ መንፈሳዊ ነገርን ሊዳስስ ይችላል። ጌታ የተባረከ ይሁን። ይህን መጽሐፍና እነዚህን ወገኖቻችን ባርካለን። በመጽሐፍ ላይ እጃችሁን አሳርፉ፣ በእነርሱም ላይ ነው። ሃሌሉያ። ሁሉን ቻይ የሆንክ የዘላለም አምላክ እግዚአብሔር ሆይ በተወደደው ብላቴና በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ መንፈሳዊ ነገር ተሰውሮብን ምንም በማናውቅ ጊዜ ልጅህን ኢየሱስ ክርስቶስን ስለገለጥክልን በጣም አድርገን እናመሰግንሃለን። እኔም ጌታ ሆይ ግራ የተጋባው በቄስ ትምህርት ቤት ውስጥ ጌታ ሆይ እነሆ መጽሐፍ ቅዱስ ሳላውቅ ራስህን የገለጥክልኝ መንጭቃ አውጥተህ ደግሞ ጌታ ቃልህን የሚገኝበት ቦታ ስለወሰድከኝ የወንድሜም ታሪክ ይኸው ስለሆነ እጅግ አድርጌ አመሰግንሃለሁ። ለስንቶቻችን ዓይናችንን አበራህልን። እግዚአብሔር አምላክ ዛሬም ዓይናቸው ያልበራላቸው እውነትን ማወቅ የተሳናቸው በጌታ በኢየሱስ ክርስቶስ ስም ከዚህ መጽሐፍ ውስጥ እውቀትን ገብተው እውነትን ተረድተው ወደ አንተ ፈልሰው እንዲመጡ ጌታ ኢየሱስ ክርስቶስ
እንድታስመልጣቸው ብዙሃንን በኢየሱስ ክርስቶስ ስም እንጸልያለን። አሜን። ይህን መጽሐፍ በስምህ እንባርከዋለን። አሜን። ጌታ እግዚአብሔር አምላክ ሆይ እነሆ ጸሐፊውን ቤተሰቡን ባርክ። አሜን። እንደባረካቸው እናውቃለን። ጌታ ሆይ ጊዜ ወስዶ ይህን መጽሐፍ ጌታ እግዚአብሔር አምላክ ለማቅረብ የበቃው ያለፈበትን የሕይወት ሁኔታውን በመረዳት ብዙዎች ዛሬም በጨለማ ውስጥ እንዳሉ በማወቅ ይህ ለብዙዎች ብርሃን ያበራል ብሎ ነውና ይህን መጽሐፍ በጌታ በኢየሱስ ክርስቶስ ስም ባረክ። አሜን። የተባረከ ይሁን። አሜን። ብዙሃን ያንብቡት። አሜን። የዘላለም ሕይወትን ያግኙ። አሜን። ብዙ አገልጋዮች ይነሱ። አሜን። እግዚአብሔር ሆይ ትውልድን የሚተኩ አገልጋዮች እየተቀቡ እንዲነሱ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አሜን። ጌታ ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል ይላል ቅዱስ ቃል። እነሆ ጌታ እግዚአብሔር አምላክ ሆይ ከዚህ መጽሐፍ ውስጥ ብዙ በመረዳት አጋንንትን በማውጣት በሽተኞችን በስምህ በመፈወስ እግዚአብሔር ሆይ የመንፈስ ቅዱስን ጸጋ ከአንተ በመቀበል የኃይልን አገልግሎት የሚያራምዱ ሰዎች የሚያስነሳ የሪቫይቫልን የሚያስነሳ የሚቀሰቅስ መጽሐፍ አድርገህ እንድትጠቀምበት እንጸልያለን። የተባረከ ይሁን ይሄ መጽሐፍ። ጌታ እግዚአብሔር አምላክ ሆይ አንባቢዎች ሲያነቡት እዛው ጌታን እንዲቀበሉ በመንፈስ ቅዱስ እንዲሞሉ ጌታ ሆይ የታመሙ እንዲፈወሱ እግዚአብሔር ሆይ የታሰሩ ነፃ እንዲወጡ በጌታ በኢየሱስ ክርስቶስ ስም ይህን መጽሐፍ ደደቄት አደረግ። አሜን። አቤቱ የአንተ እጆች ደግሞ በዚህ መጽሐፍ ላይ ይረፍ። አሜን። ጌታ እግዚአብሔር አምላክ ሆይ ስምህ ይባረክ። አሜን። በጌታ በኢየሱስ ክርስቶስ ስም ባረክ ነው። አሜን። ጌታ ሆይ ነው ለአንተ የተሰጠ ስምህ ጌታ እግዚአብሔር አምላክ ያረፈበት ትውልድን ጌታ ሆይ የሚባርክ መጽሐፍ እንዲሆን በብዙ ቋንቋዎች እየተተረጎመ በአማርኛ ብቻ አይደለም ጌታ በአገራችን ቋንቋዎች የሚተረጎም እግዚአብሔር አምላክ ሆይ በሌሎችም ሕዝቦች ቋንቋ የሚተረጎም መጽሐፍ አድርገህ እንድትጠቀምበት በኢየሱስ ክርስቶስ ስም ጸልያለሁ። አሜን። በጌታ በኢየሱስ ክርስቶስ ስም ይህንንም ስለምታደርግ በእንግሊዘኛ ጌታ በጀርመንኛ በፈረንሳይ በሌሎችም ቋንቋዎች እግዚአብሔር አምላክ ተተርጉሞ ለብዙሃን እንዲደርስ በኢየሱስ ክርስቶስ ስም ባረክ ነው። አሜን። አንተ መጽሐፍ በኢየሱስ ክርስቶስ ስም ተባረክ። አሜን። የብዙዎች ዓይን የሚከፈቱብህ የእግዚአብሔርን ኃይል ተሸክመህ በሰዎች እጅ የምትገባ እንደሆን በኢየሱስ ክርስቶስ ስም ደደቄት አደረግ። አሜን። ስምህ ይባረክ እግዚአብሔር ሆይ ይህን ስምህ የተጠራበትን በጸሎት የተደረሰ መጽሐፍ እግዚአብሔር ሆይ ለክብር ስለምትጠቀምበት እናመሰግናለን። አሜን። እግዚአብሔር ሆይ ስምህ ይባረክ። እነዚህንም ደግሞ ቤተሰቦቻችንን ባርካቸው። ይህ የመጀመሪያ መጽሐፍ ሳይሆን ገናም ብዙ መጽሐፍት ከውስጡ እየፈለቀ ስለሚወጣ እናመሰግናለን። ስምህ ከዘላለም እስከ ዘላለም የተባረከ ይሁን። ስለ ሰማህን እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም እልልታና ጨብጨባ ሃሌሉያ ለጌታ ሃሌሉያ ሃሌሉያ ሃሌሉያ። ሁላችንም እንደቆምን ፓስተሮቹ ወይም እዚህ ሁሉ እሺ፣ ይህንን ትንሽ ከፈት አድርጉልንና የመጨረሻውን ስነ ስርዓት እናደርጋለን። እሱም ሪባን መቁረጥ ነው የሚሆነው። የኢሱ ቤተሰቦች እና ኢሱ ሆነው ከፓስተር አህመድ ጋራ አብረው ይቆርጣሉ። እያጨበጨብንላቸው ሪባኑ ይቆረጣል ማለት ነው። በደንብ እናጨብጭብላቸው። እግዚአብሔር ይባረክ። ሃሌሉያ። That's one, the shot. That's okay. You guys have Okay. ከምን እንዳሰሩት እንጃ። እሺ በዚህ እንክፈተዋል።
ከላይ መግለጥ አባታችን እግዚአብሔር ስም የተባረከ ይሁን። እዚህ የቆምን ፓስተር ጣመ የመጨረሻውን ቡራኬ ሰጥቶን ሳትገዙላት ሄዱ። እዛ ላይ ባሉት የመክፈያ ሜተዶች እየተጠቀምን የኢየሱስን አገልግሎት እንደግፋለን። ጌታ ይባርካችሁ። ሁላችንም እጆቻችንን ወደ ሕያው አምላክ አቤት የጌታ መሆን እንዴት ደስ ይላል ወገኖች። የእግዚአብሔር ልጅ መባል መሆን እንዴት ደስ ይላል። ሁሉም ያልፋል። የማያልፈውን የዘላለምን ሕይወት ማግኘት እንዴት ደስ ይላል። ዛሬ ለብዙዎቻችሁ እንጸልያለን። በእውነት ወደዚህ ዓለም እንድትመጡ ላረጋችሁ ለፈጠራችሁ አምላክ ክብር እንድትሰጡ ምላሽ እንድትሰጡ የዘላለም ሕይወት ማለት እግዚአብሔርን እርሱ ብቻ እንደሆነ ልጁም ኢየሱስ ክርስቶስ እንደላከው በማመን የሚገኝ የዘላለም ሕይወት ነው። ሕይወት እንዲሆንልን ያ ሕይወትም እንዲበዛልን ኢየሱስ ክርስቶስ መለኮት ሥጋ ለብሶ መጣ። ክብር ለስሙ ይሁን። ሃሌሉያ ሃሌሉያ። ዛሬ ወንድሜ ኢየሱስ ደስ እንዲለው በእውነት ብዙ እንቅልፍ አጥቶ ብለኛ ለሁላችንም ለኢትዮጵያም ለመዳን ምክንያት ለሕዝቡ አገልግሎት እንዲሆን ያበረከተልን ነገር እኛ ደግሞ ስፖንሰር ነው አሁን የምንፈልገው ስፖንሰር በመሆን ለመጣችሁበት ክፍለ ሀገር ብትፈልጉ ወደ ወሎ ላክልኝ፣ ወደ ኤርትራ ላክልኝ፣ ወደ ትግራይ ላክልኝ፣ ወደ ወሎ ላክልኝ፣ ወደ ሐረር ላክልኝ፣ ወደ ጅማ ላክልኝ፣ ወደ ዲላ ወደ አዋሳ ላክልኝ፣ ወደ አርሲ ወደ ባሌ ሃሌሉያ፣ ወደ ጎጃም ወደ ጎንደር ላክልኝ፣ በቃ ወደ ሰፈሬ ወደ መንደሬ ላክልኝ በሚል ምክንያት ይህንን ብታረጉ ዛሬ ኢየሱስ ሳክሰስፉል ይሆናል። ክብር ለጌታ ይሁን። ሃሌሉያ። እግዚአብሔር ደግሞ እናንተን ይባርካል። እጆቻችንን እናንሳ። እግዚአብሔር ይባርካችሁ፣ ይጠብቃችሁ፣ የፊቱን ብርሃን ያብራላችሁ፣ ሰላሙን ይስጣችሁ፣ ጸጋውን ይስጣችሁ፣ ፊቱን ወደ እናንተ ያንሳ፣ ርኅራኄውንም ያብዛላችሁ። ስትወጡ ተባረኩ፣ ስትገቡም ተባረኩ። የእጃችሁ ሥራ ሁሉ የተባረከ ይሁን። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እየባረከ ለበረከት ያደርጋችሁ። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አሃዱ አምላክ አሜን አሜን።
Thank you.